ክቡራትና ክቡራን በመላው ዓለም የምትገኙ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ በያላችሁበት ሰላምታችን ይድረሳችሁ። ዓለም ሚዲያ ከዓለም ለዓለም በሙሉ ዓለም ተጀምሯል። አብራችሁን ቆዩ። ኃያሉ የሰው ልጅ አእምሮ በዓለም ሚዲያ። በሰፊው የአጽናፈ ዓለም ውስጥ ከምንመለከተው ኮከብና ጨረቃ በላይ በእኛ ውስጥ ያለው የሰው ልጅ አእምሮ አስደናቂና ከሰው የማሰብ አቅም በላይ ነው። የተወደዳችሁ አድማጮች፣ ግዙፉ የሰው ልጅ አእምሮ ጠያቂም መርማሪ ነው። የሰው አእምሮ በምድር ላይ የተወሳሰበ የሰው ልጅ የአካል ክፍል ነው። እውነተኛው ዓለም መፍለቅ የሚጀምረው ከአንድ አእምሮ ውስጥ ነው። ይሁን እንጂ የሰው አእምሮ ስለ ዓለም ያለው እውነትና እውቀት የተገደበ ነው ማለት ይቻላል። ምክንያቱም ደግሞ የሰው ልጅ አእምሮ ያልደረሰበት ብዙ የተወሳሰቡ መልስ ያላገኙ የፈጣሪ ሥራ የሆኑ አስደናቂ ፍጥረታት አሉና። አእምሮ የምንኖርባትን ምድር እንድንገነዘባት፣ እንድናስተውላትና እንድንመረምራት ለሰው ልጆች ብቻ የተቸረ ድንቅ የፈጣሪ ስጦታ ነው። ክቡራትና ክቡራን፣ ሕንፃዎችን ስትመለከቱ፣ የአበባ ማዛ ስትምጉ፣ ትኩስ ቡና ምላሳችንን ሲያቃጥለን፣ እነዚህ ሁሉ በአእምሮ ውስጥ ያሉ የእውኑ ዓለም መገለጫዎች ናቸው። የእውኑ ዓለምም የሚያየው የሚያስተውለው አካል ሳይኖር ሲቀር መኖሩም ያበቃለታል። የሰው አእምሮ በእኛ ውስጥ ያለ የተለየ ዓለም ነው። በአእምሯችን ውስጥ ከ100 ቢሊዮን በላይ ኒውሮን ያሉት ሲሆን በየሰከንዶቹም ትሪሊዮን የኤሌክትሪክ ሲግናሎችን ያስተላልፋል። እያንዳንዱ ሲግናሎች ከሺዎች ጋር ግንኙነት በመፍጠር አካላችን የዕለት ተግባሩን እንዲሰራ ያደርጉታል። አእምሮ ሰው የሚባለው ፍጡር ከሌላው ፍጥረት የተለየ እንዲሆን ያደርገዋል። ማሰብ፣ ማገናዘብ መቻሉ። አእምሮ ከተሞችን እንድንገነባ፣ ግጥሞችን በስንኝ እንድንደረድር፣ ጨረቃንና ማርስን የመንካትና ወደፊትም የመኖር አቅምን የሰጠን ድንቅ የአካላችን ክፍል ነው። አእምሮ እንድናስብ፣ እንድናስተውል፣ እንድንናፍቅ፣ እንድንረሳ፣ እንድንወድ፣ እንድንጠላ፣ እንድንፈራ፣ እንድንጀግን፣ እንድናፈቅርና እንድንጠላ የሚያደርገን የስሜታችን ዋናው ምንጭ ሆኖ እንመለከታለን። ያለ አእምሮ እነዚህን እውነቶች ማሰብ አይቻልም። አንድ እውነት እንመልከት። እያንዳንዱ ሰው የሚጠቀመው የአእምሮ ኃይል ቅንጣቱን ብቻ ነው። የተቀረው የአእምሮአችን ኃይል ይዘን እንሞታለን ማለት ነው። ለዚህም ነው አእምሯችሁን ተጠቀሙበት የሚባለው። ታላቁ ገደብ ወይንም ሊሚቴሽን በአእምሯችን ውስጥ ነው። ሕይወታችንን የመለወጥ ኃይል ያለው አእምሯችን ውስጥ ነው። አእምሯችንን የምንጠቀምበት አኳንና የምናሰለጥንበት ሁኔታ እኛነታችንን ይወስነዋል። በሰጠነው ልክ ይቀበላል፣ ይማራል። ችላ ባይነታችን ደግሞ ያዘናግባል። ለዛም ነው ዓለምን መለወጥ የቻሉ ግለሰቦች በፈጠራ ዓለምን ያስደመሟት ታሪክ የጻፉባት፣ ስማቸውም ከመቃብር በላይ ሲነገር የሚኖረው። አእምሯቸውን ያልተጠቀሙት ደግሞ ዛሬ አርፎ ነገ የተረሱት። እናም ቤተሰቦች በተቻለ መጠን የተሰጠን አእምሮ ታላቅ ሀብት መሆኑን ተረድተን ለተገቢውና ለፍሬያማ ነገር ብንጠቀም እንላለን። የተከበራችሁ የዓለም ሚዲያ ተከታታዮች፣ በመቀጠል ደግሞ የአእምሮ ምጥቀቶችን እንመለከታለን። የሰው ልጅ የአእምሮ ምጥቀት በአራት መንገዶች ልንመዝነው እንችላለን። አንደኛ፣ አይኪው። አይኪው ቀጥታ የሂሳብ ጥያቄዎችን ከመፍታት ወይም ከማስታወስ ችሎታችን ጋር ይገናኛል። ሁለተኛው ደግሞ ኢኪው ይባላል። ኢኪው የስሜት ብልሃትን ያመለክታል። ከሰዎች ጋር በሰላም ትኖራለህ ወይ? ኃላፊነት ይሰማሃል ወይ? ሌሎችን ታከብራለህ ወይ?
ታማኝና ለሰው አሳቢ ነው ወይ የሚሉትን ይመልስልናል። ሶስተኛው ደግሞ ሶሻል ኩዌሽን ወይም ደግሞ SQ ይባላል። SQ ከሌሎች ሰዎች ጋር ያለን ተግባቦት ትመዝንበታለህ። ብዙ ወዳጆች አሉ ወይ? ወዳጅነትህ ዘላቂ ነው ወይ? ቀልድ አዋቂ፣ ተናግረው አሳማኝ ነው ወይ የሚሉትን ይመልስልናል። የመጨረሻው ደግሞ AQ ይባላል። ይህ መጥፎ ጊዜያቶችን የምታሳልፍበትን ብርታት ያመለክታል። በቀላሉ ተስፋ ትቆርጣለህ ወይ ወይንስ ገፍተህ ትጓዛለህ የሚሉትን የሚመልስ ይሆናል። የተወደዳችሁ የዓለም ሚዲያ ቤተሰቦች፣ ብዙዎቻችን ከልጅነታችን ጀምሮ የዩኒቨርሲቲ ትምህርት እስክናጠናቀቅ ድረስ የተሻለ IQ እንዲኖረን ታትረናል። በከፍተኛ ውጥረትና ጭንቀት ውስጥ ሆነን 20 ዓመታትን ካሳለፍን በኋላ የአእምሯችንን ልህቀት የሚያሳይ ወረቀት እንቀበላለን። ሆኖም ይህ በእውኑ ዓለም ለሚገጥመን ፈተና በቂ አይደለም። ከፍተኛ IQ መያዝ ብቻውን ትርጉም አልባ ነው። የተሻለ ማህበራዊ ተግባቦት ያላቸው ሰዎች ከዋንጫ ተሸላሚ ተማሪዎች በተሻለ ሁኔታ ስኬታማ ሆኖም እናገኛቸዋለን። እናም አንድ ሰው የስሜት ብልሃት፣ ማህበራዊ ተግባቦትንና በችግር ጊዜ የማለፍ ብርታትን አጣጥሞ ከተጓዘ የፈለገበት ስፍራ መድረስ ይችላል። የተከበራችሁ የቻናላችን ቤተሰቦች፣ ዓለም ሚዲያም ከዓለም ምርጡን አዘጋጅተን በየሳምንቱ በዓለም ሚዲያ የዩቲዩብ ቻናል የምናቀርብላችሁ ይሆናል። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ሼር፣ ሰብስክራይብ እና ላይክ ያድርጉም።